አንድን ነገር ለ6 ዓመት ልጅ ማብራራት ካቃተ አንተ ራሱ አልተረዳኸውም። ተማሪ የምትሞላው ኮንቲነር አይደለም፣ የምታበራው ባትሪ እንጂ። ተፈጥሮን በጥልቀት ተመልከት፣ ያን ጊዜ ሁሉንም ነገር በተሻለ ትረዳለህ። ትናንትናን ተማርበት፣ ለዛሬ ኑር፣ ለነገ ተስፋ አድርግ። ሁልጊዜም በችግር መካከል እድል አለ። ስኬታማ ሰው ለመሆን ሳይሆን ዋጋ ያለው ሰው ለመሆን ጣር። ጥበብ በትምህርት ቤት የሚገኝ ሳይሆን በህይወት ዘመን ልምድ የሚገኝ ነው። ብቸኛው የእውቀት ምንጭ ልምድ ነው። ከሰው በላይ ለመሆን ሳይሆን ከትላንት ማንነት በላይ ለመሆን ጣር። ሁልጊዜ አንድ አይነት ነገር የምታደርግ ከሆነ ሁልጊዜ አንድ አይነት ነገር ታገኛለህ። ህይወት ብስክሌት እንደመንዳት ነው። ሚዛንህን ለመጠበቅ የግድ መንቀሳቀስ አለብህ። በአንድ ነገር ላይ ትኩረት ማድረግ የስኬት ቁልፍ ነው። በሁሉም ሰው ውስጥ የተደበቀ ድንቅ ነገር አለ። ለራስህ ሳይሆን ለሌሎች የምትኖረው ህይወት ዋጋ አለው። ሁሉንም ሰው እኩል አክብር። ብቸኝነት ለወጣቶች አስቸጋሪ፣ ለጎለመሱ ግን ደስ የሚል ነገር ነው። ዝምታ የጥበብ ጓደኛ ነው። ጂኒየስ ማለት 1% ችሎታ፣ 99% ጠንካራ ስራ ነው። ንዴት የሚቀመጠው በሰነፎች ልብ ውስጥ ነው። ደካማ ሰዎች ይበቀላሉ፣ ጠንካራ ሰዎች ይቅር ይላሉ፣ ብልህ ሰዎች ግን ችላ ይላሉ። መማር የሚቆመው ስንሞት ብቻ ነው። ሙከራህን እስካላቆምክ ድረስ በፍጹም አትወድቅም። ጦርነትን የምናጠፈው ለሰላም በመዘጋጀት ነው። ስሜት ከእውቀት በላይ ኃይል አለው። ጎበዝ የሆነ ሰው ችግርን ይፈታል፣ ብልህ ግን ያጠፋዋል። ውድቀት የመንገዱ መጨረሻ ሳይሆን አንዱ የትምህርት አካል ነው። እውቀት የሌለው ሰው እንደ ጨለማ ነው። እውቀት ድንበር የለውም። ያለፈውን ነገር መለወጥ አንችልም፣ የወደፊቱን ግን መስራት እንችላለን። ዛሬ የምንሰራው ስራ ለነገ ውጤታችን ነው። መጽሐፍት ለሰው ልጅ ምርጥ ጓደኞች ናቸው። ትጋት ካለ ውጤት አለ። የህይወት ትርጉም ለሌሎች መኖር ነው። ተስፋ መቁረጥ ለደካሞች ነው። ስህተት ሰርቶ የማያውቅ ሰው አዲስ ነገር ሞክሮ አያውቅም። አእምሮ እንደ ፓራሹት ነው፣ የሚሰራው ሲከፈት ብቻ ነው። ደስተኛ ህይወት ለመኖር ከፈለግ ከሰው ወይም ከነገሮች ይልቅ ከዓላማህ ጋር ተጠመድ። ታማኝነት ለሁሉም ነገር መሰረት ነው። ጊዜህን በአግባቡ ተጠቀም። በጣም ብልህ ሆኜ አይደለም፣ ነገር ግን ጥያቄን በመጠየቅ ረጅም ጊዜን ወስዳለሁ። ስህተቶችን ላለመስራት ብቸኛው መንገድ ምንም አዳዲስ ነገሮችን አለመሞከር ነው። ምሳሌ ተጨማሪ የማስተማሪያ ዘዴ አይደለም፣ ብቸኛ ማስተማሪያ ዘዴ እንጂ። ሁለት ነገሮች ማብቂያ የላቸውም፣ ህዋና የሰው ድድብና። ስለ ህዋው እርግጠኛ አይደለሁም። ሶስተኛው የዓለም ጦርነት በምን እንደሚካሄድ አላውቅም። አራተኛው የዓለም ጦርነት ግን የሚካሄደው በዱላና በድንጋይ ነው። ሁሉም ሞኝ ያውቃል፣ ዋናው ነገር መረዳቱ ነው። በስልጣንና በጭፍን ማመን የእውነት ትልቁ ጠላት ነው።
ጨለምተኛና ትክክለኛ ከመሆን ይልቅ በጎውን አሳቢና ሞኝ መሆንን እመርጣለሁ። ቪዲዮ ከተመቻችሁ ላይክ በማድረግ በየሳምንቱ የምንለቃቸው አስተማሪ አነቃቂ አባባሎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተምሮኛል፣ ጠቅሞኛል ያላችሁትን አንድ አባባል ኮሜንት ላይ አስቀምጡልን። ስለተከታተላችሁን እናመሰግናለን።